ሴቶች ይህች ትንሽ የቅንድብ እርሳስ ወደ ቦርሳችሁ እንዴት እንደገባች ጠይቃችሁ ታውቃላችሁ? ብታምኑም ባታምኑም ታሪኩ የጀመረው ከብዙ ሺህ ዓመታት በፊት የውበት መደብሮችና ማህበራዊ ሚዲያዎች ከመኖራቸው በፊት ነው። ከ5000 ዓመታት በፊት ግብፃውያን የቅንድብን ኃይል ተረድተው ነበር። እንደ ክሊዮፓትራ ያሉ ሞዴሎች የተፈጥሮ ማዕድንና ከሰልን በመጠቀም ቅንድባቸውን እያጠቆሩና ቅርጽ እያወጡ ውበታቸውን ይገልጹ ነበር። ለነሱ ውበት ፋሽን ብቻ አልነበረም፣ ደረጃን፣ በራስ መተማመንንና ማንነትን ያመለክታል። ግዛቶች ሲነሱና ሲወድቁ የውበት ደረጃዎች ተለዋውጠዋል። በጥንቷ ሮምና በኋላም በአውሮፓ የተለያዩ የሀገር ክፍሎች ሴቶች በዱቄት በጥቀርሻና በእጅ በተሰሩ ቀለሞች ቅንድባቸውን ለማሳመር ሞክረዋል። በዛም ዘመን ጥቁር ዓይንና ከሩቅ የሚስብ ቅንድብ የውበት ምልክት ሆኗል። ከዚያም 20ኛው ክፍለ ዘመን መጣ። ፊልሞች በሚሊዮን የሚቆጠሩ አይኖች እንደያዙ የሜካፕ አርቲስቶች በስክሪኑ ላይ ገላጭ ፊቶችን ለመፍጠር የተሻሉ መንገዶችን ፈለጉ። በዚህ ጊዜ ማክስ ፋክተር የተባለ ግለሰብ በሆሊውድ ውስጥ ለፊልም ተዋናዮች ሜካፕ መፍጠር ጀመረ። ማክስ ፋክተር እንደ ፋውንዴሽን፣ የከንፈር ግሎስ እና የተለያዩ የሜካፕ ምርቶችን አበርክቶልናል። የሱ ኩባንያ በዓለም ላይ ታዋቂ ከሆኑ የመዋቢያ ምርቶች ውስጥ አንዱ ሆነ። በቀጣይ አስደናቂና እጅግ በሚገርም ያልተሰሙ ክስተቶች ስለመጣ ይህንን ፔጅ ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ።